ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በዛሬው ዕለት ከፍተኛ የመንግስት ባለስልጣን በተለያዩ ሚኒስቴርነትና የአምባሳደርነት ኃላፊነቶች ላይ ሲያገለግሉ የቆዩት ከፍተኛ የመንግስት ባለስልጣን በዛሬው ዕለት ህይወታቸው ማለፉ ታውቋል። ይህ ከፍተኛ የመንግስት ባለስልጣን ማን ነው? እንዴትስ ህይወቱ አለፈ? የሚለውን ዝርዝር መረጃው ከመንግስት የወጣው መግለጫ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ እናደርሳለን። የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡት ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይን ህዝብ ዳግም ለማጥፋትና ለከባድ ጦርነት እየዳረጉት ነው ሲሉ እጅግ ያልተጠበቀና ቁጣን አዘል መግለጫን ሰጡ። ሳልሳይ ወያኔ ትግራይ በኢትዮጵያ መንግስት በህወሓትና በሌሎች አካላት መካከል ሊቀሰቀስ የደረሰውን አጥፊ ጦርነት በጋራ ለመከላከልና የህገ መንግስታዊ መፍትሄዎችን ለማስፈጸም ለመሁለት የተያዙ ታሪካዊና አስቸኳይ የሰላም ጥሪዎችን ለኦሮሞና ለአማራ ሊቃን ምሁራን፣ የፖለቲካ መሪዎች እንዲሁም ለአባ ገዳዮች ማቅረቡን አስታወቀም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ትሰሙታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአባይ ቅድስት አርሴማ ገዳም ላይ በሐምሌ 15 ቀን 2018 ዓ.ም የድሮን ጥቃት መፈጸሙን ተከትሎ እናት ፓርቲ ያልተጠበቀና ቁጣን አዘል መግለጫን ሰጥቷል። አሁን በደረሰን ሰበር ዜና መሰረት በምስራቅ ጎጃም ዞን አፍሪካ ውሃ ማማ በመባል ዋብርጮኬ አካባቢ ሲንቀሳቀስ የነበረው የፋኖ መሪ ከነ አጃቢዎቹ በቁጥጥር ስር መዋሉን የኢፌዴሪ መከላከያ ሰራዊት አስታወቀም። በቁጥጥር ስር የዋለው ይህ ከፍተኛው የፋኖ መሪ ማን ነው የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ከፍተኛው የመንግስት ባለስልጣን ወደ አውሮፓ ሄደው ብልጽግና መንግስትን የሚወክልና የሚመለከት እጅግ ከፍተኛና ያልተጠበቀ ሚስጥርን አጋለጡ። ይህ ከፍተኛው የመንግስት ባለስልጣን ማን ነው? ምን አይነት ሚስጥር አወጡ? የሚለውን ዝርዝር መረጃውን በሚቀጥሉ ደቂቃዎቹ ትሰሙታላችሁ። በቤንሻንጉል ጉሙዝ ክልል አሶሳ ከተማና አካባቢው ያለው የነዳጅ እጥረትና ህገወጥ ንግድ ከቀን ወደ ቀን እየተባባሰ መምጣቱንና በአካባቢው በአደባባይ ከፍተኛ የዋጋ ጭማሪ እየተደረገበት መሆኑ ተገለጸ። በአሁኑ ወቅትም በከተማዋ 1 ሊትር ነዳጅ በህገወጥ መንገድ ከ600 እስከ 700 ብር እየተቸበቸበ እንደሚገኝና ይህም በህዝቡና በንግድ ማህበረሰብ ላይ ከባድ ማህበራዊና ኢኮኖሚያዊ ጫና ማሳደሩ ተጠቁሟል። በተለይም በክልሉ በወርቅና በሌሎች የማዕድን አምራችነት ዘርፎች የተሰማሩ ወገኖች በነዳጅ እጥረትና በዋጋው ንረት ሳቢያ ስራቸውን ለመቀጠል መቸገራቸው ገልጸዋል። አምራቾቹ ሀብታቸውና ጉልበታቸውን አፍሰው ለሀገሪቱ ኢኮኖሚ የራሳቸውን አስተዋጽኦ እያበረከቱ ቢቆዩም አሁን ባለው የነዳጅ ኮንትሮባንድና ዋጋ ንረት ምክንያት ከስራ ውጪ ለመሆን መገደዳቸውን ለዛሀበሻ ምንጮች ቅሬታቸውን ገልጸዋል። ነዋሪዎቹና የማዕድን አምራቾች እንደሚያስረዱት በከተማ በሚገኙ ዋና ዋና ማደያዎች በተለይም በኮንትሮባንድ መልክ ሲሸጥ የህግ የበላይነትን ማስከበር የሚገባቸው አካላት ተገቢውን ቁጥጥርና እርምጃ ከመውሰድ ተቆጥበዋል ሲሉም ከሰዋል። ድርጊቱ በጸጥታ አካላትና በንግድ ቢሮ በኩል ተገቢውን ክትትል ያጣና በጥቂት ጥቅም ፈላጊዎች የተደራጁ ብልሹ አሰራር ሰለባ የሆነ መሆኑን ተናገሩም። በመሆኑም አቤቱታ አቅራቢዎቹ የክልሉ መንግስት እንዲሁም የሚመለከታቸው የፌዴራል አካላት በአሶሳ ከተማና አካባቢው ያለውን የነዳጅ ስርጭትን ግልጽነትና ህጋዊነትን እንዲያረጋግጥ በህገወጥ ነዳጅ ንግድና ሙስና ላይ የተሰማሩ አካላት ላይ በህግ እንዲጠየቁና ለአካባቢው ማዕድን አምራቾችና ነዋሪዎች አስቻይ መፍትሄ እንዲሰጡም ጥሪ አቅርቧል። የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡ ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይ ህዝብ ዳግም ለጥፋትና ለከባድ ጦርነት እየዳረገ ነው ሲሉ በከፍተኛ ደረጃ ነቀፉም። አቶ ጌታቸው ረዳ የህወሓት አመራር ተረፍ መረፍና የጥፋት ቡድን በማለት የጠሩ ሲሆን
ቡድኑ ራሱን ለማዳን ሲል የትግራይ ወጣት ከታሪካዊ ጠላቶች ጋር በማሰለፍ የጥፋት አጋርነትን ፈጥሯል ሲሉም ተናገሩ። አቶ ጌታቸው ረዳ በመግለጫቸው አክለው አመራሩ በህዝቡ ላይ የሚነዛውን የፌዴራል መንግስት ሊወረን ነው ፕሮፓጋንዳ ከእውነት የራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳ ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ ትርጉም እንደሌለው ገልጸዋል። የተፈናቃዮችን መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተጨማሪም ዶክተር ደብረጽዮን ገብረ ሚካኤልን በስም በመጥቀስ በጦርነቱ ወቅት የነበራቸውን ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ያደርጉታል ያሉትን ግንኙነት አጋልጠዋል። አቶ ጌታቸው ረዳ እንዳሉት ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውና ፕሬዝዳንት ኢሳያስም ባለህ ጀምር እኔ እከተላለሁ የሚል ምላሽ እንደሰጧቸውም ገልጸዋል። ይህም የትግራይ ህዝብና ወጣት የኤርትራው መንግስት የፖለቲካ መጠቀሚያነትን ለማድረግ የታለመ የአገራዊ ውል ነው ሲሉም አውግዘውታል። አቶ ጌታቸው ረዳ ጽሑፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሏ ያለ ጠባቂና ወጣቶቿ ልትጠፋ የተጋለጠ እንደሚሆን በማስጠንቀቅ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች ይጥፉ የሚል ጥያቄ ለትግራይ ወጣቶችና ከፍተኛ አመራሮች ጥሪ አቅርቧል። ሳልሳይ ወያኔ ትግራይ በኢትዮጵያ መንግስት በህወሓትና በሌሎች አካላት መካከል ሊቀሰቀስ የደረሰውን ጦርነት በጋራ ለመከላከል ህገ መንግስታዊ መፍትሄዎችን ለማስፈጸም ያለመ ሁለት የተያዘ ታሪካዊና አስቸኳይ የሰላም ጥሪዎችን ለኦሮሞና ለአማራ ሊቃን ምሁራን፣ የፖለቲካ መሪዎች እንዲሁም ለአባ ገዳዎች ማቅረቡን አስታውቋል። ፓርቲው ባወጣው መግለጫ እንደገለጸው ቀደም ሲል በነበረው ጦርነት የደረሰው ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት ሙሉ በሙሉ ሳይጠገን በአሁኑ ወቅት ክልላዊና ዓለም አቀፋዊ ይዘትን ያለው አዲስ የጦርነት እሳት ለመለኮስ ጫፍ ላይ መድረሱን እጅግ አሳሳቢና አደገኛ ክስተት ነው ሲልም ገልጿል። ሳልሳይ ወያኔ ትግራይ በማጠቃለያ ጦርነቱን የሚጎስመው የትግራይ የፖለቲካ መሪዎችና በተለይም ህወሓት ወደ ሰላማዊ የትግል አማራጭ እንዲመጡ እየታገለ መሆኑን ገልጾ የኢትዮጵያ መንግስትም ከወታደራዊ ዝግጅትና የጦርነት ቅስቀሳ ወጥቶ ለሚነሱ ጥያቄዎች በውይይትና በሰላማዊ መንገድ እውነተኛ ምላሽ እንዲሰጥና ለሰላም ቅድሚያ እንዲሰጥ ጥሪውን አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በሐምሌ 15 ቀን 2018 ዓ.ም የድሮን ጥቃት መፈጸሙን እናት ፓርቲ ባወጣው የአቋም መግለጫ አስታወቀም። በጥቃቱ ሳቢያ 2 መነኮሳት እናቶች ወዲያውኑ ህይወታቸው ያለፈ ሲሆን 14 እናቶች ደግሞ ከባድ ጉዳት ደርሶባቸው በመካነ ሰላምና በደሴ ሆስፒታሎች ሕክምና እየተከታተሉ እንደሚገኙም ገልጿል። በተፈጸመው ጥቃት ገዳማውያኑ የዓመት ቀለብ እህልና ጥራጥሬ፣ የምግብ ማብቂያ ቁሳቁሶችን፣ የውሃ ማጠራቀሚያ ታንከርና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ መውደማቸውን ፓርቲው ገልጿል። የዓይን እማኞች ዋቢ በማድረግ እንደገለጸው ገዳማውያኑ የጧት ጸሎታቸውን አድርገው ወደ ተመደቡበት የስራ መስክ በተሰማሩበት ወቅት ድሮኗ አካባቢውን ስትዞር ቢመለከቱም ሰላማዊ ገዳማውያን በመሆናቸው ምክንያት ስጋት ሳይገባቸው ስራቸውን ሲቀጥሉ ጥቃት ተፈጽሞባቸዋል። ቦታው በረሃማና በዙሪያው ምንም አይነት የታጠቀ አካል በሌለበት ሁኔታ የተፈጸመ መሆኑን፣ ድርጊቱ በጥናት የተደረገ ጭካኔ መሆኑን እማኞች አስረድተዋል። እናት ፓርቲ ባወጣው መግለጫ ይህ ድርጊት ተራ ስህተት ሳይሆን ከጥላቻ የመነጨና የአጥፍቶ መጥፋት ተግባር ነው ሲሉም አውግዘውታል። ፓርቲው መንግስት ለተፈጸመው ድርጊት ሙሉ ኃላፊነቱን እንዲወስድና ጥቃቱን የሚያሳዩ ምስሎችና የቪዲዮ መረጃዎች ለሕዝብ ይፋ እንዲደረጉም ጠይቋል። በተጨማሪም ሀገርን ከጥቃት የመጠበቅ ኃላፊነት ያላቸው ተቋማት በሰላማዊ ዜጎች ላይ ጥቃት እንዲፈጽሙ መደረጉ መላው ህዝብና ዓለም አቀፉ ማህበረሰብ እንዲያውቀውና አጥፊዎች ተጠያቂ እንዲሆኑ እናት ፓርቲ አሳስቧል። በጥቃቱ ሳቢያ የዓመት ቀለባቸውን የውሃ ማጠራቀሚያ የወደመባቸው ገዳማውያን በረሃብና በጥም ከማለቃቸው በፊት መላው ኢትዮጵያውያን አስቸኳይ ድጋፍ እንዲያደርጉላቸው እናት ፓርቲ ጥሪ አቅርቧል። በኤርትራ በተለያዩ የሚኒስቴርነትና የአምባሳደርነት ኃላፊነት ላይ ሲያገለግሉ የቆዩት በኤርትራ በተለያዩ ሚኒስቴርነትና የአምባሳደርነት ኃላፊነቶች ላይ ሲያገለግሉ የቆዩት አቶ ሰመረ ሩሶም ስርዓተ ቀብር በአስመራ ሰማዕታት መቃብር ተፈጸመ። በሐምሌ 16 ቀን 2018 ዓ.ም
በ83 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን ስርዓተ ቀብራቸውን በዛሬው ዕለት በ4 ሰዓት ፕሬዝዳንት ኢሳያስ አፈወርቂ መንግስትና የህዝባዊ ግንባር ለዲሞክራሲና ፍትህ ባለስልጣናት፣ የሃይማኖት መሪዎችና የሟች ቤተሰቦች በተገኙበት ተካሂዷል። አቶ ሰመራ ሩሶም በ1968 ዓ.ም የኤርትራ ህዝባዊ ነጻነት ግንባር የተቀላቀሉ ሲሆን በትግሉ ወቅትም በካርቱም የውጭ ግንኙነት ተወካይና የደህንነት ክፍል ኃላፊ ሆነው ሲያገለግሉ መቆየታቸውም ይታወቃል። ከነጻነት በኋላም በነበሩት ዓመታት የነበራቸው የስራ ኃላፊነት ላይ በትጋትና በታማኝነት ሲያገለግሉ መቆየታቸውን የኤርትራ ማስታወቂያ ሚኒስትር አቶ ይማነ ገብረ መስቀል ተናግረዋል። በስርዓተ ቀብሩ ላይ ፕሬዝዳንት ኢሳያስ አፈወርቂ የአካባቢው አስተዳደር ሚኒስትር፣ የውጭ ጉዳይ ሚኒስትር፣ በትምህርት ሚኒስትርና የሟች ልጅ ራምኤል ሰመረ የሐዘን አክሊል አስቀምጠዋል። አቶ ሰመረ ሩሶም ባለቤታቸውንና 5 ልጆቻቸውን ትተው ከዚህ ዓለም በሞት መለየታቸውን የኤርትራው ማስታወቂያ ሚኒስትር አቶ ይማነ ገብረ መስቀል ተናግረዋል። በጎጃም ጩኬ አካባቢ የህግ ማስከበር ስራው ተጠናክሮ መቀጠሉን የኢፌዴሪ መከላከያ ሰራዊት አስታወቀም። በምስራቅ ጎጃም ዞን አፍሪካ ውሃ ማማ በመባል የሚታወቀው ዋብር ጮኬ አካባቢ ሲንቀሳቀስ የነበረው ጽንፈኛው ፋኖን ሲጠቀምበት የነበረው የተለያዩ ሎጂስቲክ መያዙን በአካባቢው ህግ እያስከበረ ያለው የሀገር መከላከያ ሰራዊትና አድማ መከላከል ፖሊስ ገልጿል። አቶ ገዱ አንዳርጋቸው ያወጡት ሚስጥር የአማራ ብልጽግና ከፋኖ ጋር መነጋገር አለበት፣ የእነሱ መገዳደል ለአገዛዙ ድል ነው ሲሉ አቶ ገዱ አንዳርጋቸው መንግስትን በመቃወም በአውሮፓው ነው እጅግ ያልተጠበቀ ምላሽን ሰጥተዋል።